ሰላም ሰላም እንዴት ናችሁ? አልহামዱሊላህ እኔ በጣም ደህና ነኝ። ለማታቁኝ ስሜ ራውዳ አብደላ ይባላል። ተወልጄ ያደግኩትም በኢትዮጵያ ነው። አሁን ግን የምኖረው ሳውዲ አረቢያ ነው። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እንግዲህ ይሄንን ዩቲዩብ ቻናል የጀመርኩት አመት አልፎታል። ሜቢ ወደ 2 አመትም ሊሆን ይችላል። ግን እስካሁን ምንም የረባ የሰራውበት ነገር የለም። አሁን ግን በጣም ብዙ ነገር ለመስራት እቅድም አለኝ፣ ሐሳቦችም አሉኝ። ስለዚህ ከአሁን በኋላ ሜቢ ስለ ሰልፍ ኢምፕሩቭመንት ልናይ እንችላለን። ስለ ላይፍ ቻሌንጅ፣ ላይፍ ኢን ሳውዲ አረቢያ፣ ላይፍ ኢን ኢትዮጵያ ዲፍረንስ አለ፣ በጣም ብዙ ዲፍረንስ አለ። እዚህ ጋር ማለት የሚፈልገው ሜቢ ኢትዮጵያ ውስጥ ስንሆን አብዛኞቻችን ወደ ኬንያ እንኳን ወደ ሱዳን እንኳን ብንወጣ ብለን እናስብ ይሆናል። ግን ያለው ሪያሊቲ እዛ ሆነ እንደምናስበው እንዳልሆነ ብዙ ነገር እናወራለን። ስለዚህ ማለት ነው አሁን ለምሳሌ እኔ እዛ ውስጥ ስራ ነበረኝ፣ ኢትዮጵያ ውስጥ የምሰራቸው ስራዎች ነበሩ፣ ትምህርት፣ ብዙ ነገር ላይፌ እንዳለ እዛ ነው አብዛኛው ማለት ነው። እና እዚህም ሲመጣ የሆነ ላይፍ አለ፣ ስለ ትምህርት፣ ስለ ስራ፣ ብዙ ነገራቶች አሉ። ላይፍ ትምህርት የለኝም እዚህ በስራ ነው። ከሰው ጋር ያለን ቅርርብ፣ ከስታፍ ጋር ያለን ቅርርብ፣ ስራ እንዴት እንደሚሰራ ብዙ ነገር አለ። ዲፍረንስ አለ ማለት ነው። በጣም ሂውጅ የሆነ ዲፍረንስ አለ። እሱንም እናያለን፣ አንድ በአንድ የምናይ ይሆናል። እና ብዙ በቃ ቶን የሚሆን ብዙ ነገራቶች አሉ ማለት ነው ከአሁን በኋላ የምንሰራቸው እና ከኔ ጋር እንድትሆኑና ቤተሰብ እንድትሆኑ ይፈልጋሉ ማለት ነው። ስለዚህ ከዚህ በኋላ የምንሰራው ብዙ ነገራቶች አሉ፣ እንዳያመልጣችሁ። ትማሩበታላችሁ፣ ሜቢ ትደሰቱበታላችሁ። ያው ይሄ ቪዲዮ የሚሆኑ ደግሞ ለቀጣይ ተከታታይ ቪዲዮዎች ኢንትሮዳክሽን ነው የሚሆነው ማለት ነው። እሱ ደግሞ ምንድነው ካላችሁ እንዴት መሰላችሁ? ሰሞኑን የሆነ መጽሐፍ እያነበብኩኝ ነበር። ያንን መጽሐፍ ሳነበው አንድ አይዲያ መጣልኝ ማለት ነው። ኦኬ አይ ቲንክ ስቶሪን ከመናገር መጀመር አለብኝ መሰለኝ። እና ይሄ እኔ የማወራው መጽሐፍ ስቶሪውን የሰማሁት ዝናውን የሰማሁት በጣም ቆይቻለሁ። እና ሁሌም እመኝ ነበር ያንን መጽሐፍ ባገኝ ብዬ ማለት ነው። ኖርማሊ አይገኝም ማለት ሳይሆን ሁሉም ቦታ አለ፣ ግን እኔ ሬዲ አልነበርኩም። መጽሐፉንም ለማንበብ ለመፈለግም ሬዲ አልነበርኩም ከመኞት ውጪ ማለት ነው። ስሰማው ግን ዝናውን በጣም ወድጄለታለሁ። ብዙ ሰዎች የሀገር ውስጥም ይሁን ከሀገር ውጪ ያሉ ሰዎች ይሄንን መጽሐፍ ላይፋቸውን እንደቀየረ፣ በጣም ጠቃሚ እንደሆነ፣ ከዜሮ አንስቶ ሚሊዮነር እንዳረጋቸው ይጠቅሳሉ ማለት ነው። በምስክርነት ይጠሩታል ይሄንን መጽሐፍ። እናንተስ ብትሆኑ ምንድን ነው የምታስቡት? እንደኔው ነው የምታስቡት በእርግጠኝነት ማለት ነው። እና እመኝ ነበረ ይሄንን መጽሐፍ ባነብ ብዬ ማለት ነው። ግን ፍራቻ አለብኝ፣ አልሞከርኩትም፣ አልፈለኩትምም። አንዳንድ ጊዜ ደግሞ ዩቲዩብ ላይ አያለው ማለት ሪቫይዝ ያደረጉትን ሰዎች ስለሱ ሪቫይዝ ያደረጉትን እሰማለሁ፣ ዝናው ማለት ነው። ያው ዝናው በጣም ፍላጎቴን እየጨመረ እንደዛ ፍራቻዬንም እየጨመረ ነው የሄደው ማለት ነው። ፍራቻዬ ምንድነው ካላችሁ ይሄንን የሚጠቅሱ ሰዎች በጣም ትልልቅ የሚባል ደረጃ ላይ የደረሱ ናቸው ማለት ሰክሰስፉል ኖርማልኛ የምናስበው ሜቢ የተሳካለት ሜቢ የምኖርበት ምናምን ያገኘ ሳይሆን በቃ በጣም ትልቅ ቦታ የደረሱ ሰዎች ማለት ነው እሱን መጽሐፍ የሚጠቅሱት። እና እኔ እፈራ ነበር፣ ይሄ መጽሐፍ ሜቢ ለኔ አይሆንም፣ ባነበው እንኳን አልረዳውም ብዬ ነው የማስበው። ሜቢ እኔ የማላውቀው ብዙ ነገር፣ እኔ የማልረዳው ብዙ ነገር፣ ወይ ደግሞ እኔ ያኒ ሜቢ ፕሪንሲፕሎቹን እኔ አፕላይ ማላረገው፣ ብቃቱ ያለልኝ፣ ስኪሉ ያለልኝ እና ብዙ ነገር ነበር ሲያስፈራኝ የነበረው። ስለዛ አላነበብኩትም እና ፍራቻዬ እንደዛው እንደቀጠለ፣ ምኞቴም እንደቀጠለ ሜቢ ተራሳ አላውቅም፣ ብቻ ቀረ በቃ። ከዛ የሆነ ጊዜ መጽሐፍ ለመግዛት ወደ ስቶር ሄድኩኝ። ወደ ስቶር በሄድኩኝ ይሄን መጽሐፍ አገኘሁት፣ አየሁት፣ ፊት ለፊቴ አየሁት። የምር አስቡት፣ አላውቅም፣ ልቤ ራሱ እንደዚህ መታ። አላውቅም፣ የምር ላታምኑ ትችላላችሁ፣ ግን የምር የእውነት ነው።
በቃ አላቅም ሮጥኩኝ ወደ መጽሐፉ አመጣሁት አየሁት እንደ እኔ በእጅ ያዝኩት ይሄ መጽሐፍ እንዴ እኔ ለብዙ ጊዜ ለብዙ ሜቢ አመታት ሊሆን ይችላል የምር እንደዚህ ሳስብ ነበርና ይሄ መጽሐፍ ይሄ ነው በቃ ስለዚህ መግዛት አለብኝ ማንበብ አለብኝ አልኩኝ ገዛውም አነበብኩት ከዛን ደጋግሜ ማነበብኩት ከዛን የምር እነሱ በምስክርነት የጠቀሱት የምራቸውን ነው ብዬ አሰብኩኝ ማለት ነው ማለት ፕሪንሲፕሎች ምናምን በጣም የሚያሳምኑት ኖርማሊ ያው እኛ የማናውቀው ነገር ሳይሆን በቃ የማንደፍረው ነገራቶች አሉ ማለት ነው እዛ የሚያስተምረው ያንን የማንደፍረው ነገር እንድንደፍር ማለት ነው የሚያደርገውና በጣም በቃ ሳይኮሎጂካሊ በጣም በቃ ሰልፍ ኢምፕሩቭመንት ላይ በቃ ስለ ቢዝነስ በቃ ብዙ ነገራቶችን በቃ ያስተምራል ያደፋፍራልም ማለት ነው ለዛ አነበብኩት ወደድኩት እና ብዙ ሰዎችም ደግሞ ያው እንደዛ ህይወታችንን ቀይሯል ብሎ ብዙ ዝና ስለሱ ብዙ ዝና አውርቷልና ኖርማሊ ያው ማጂክ ነው ማለት ነው የቀራቸው ማለት ነው ከዛ እኔ ደግሞ ቆይ ይሄን ነገር አፕላይ ላድርግና በራሴ ላይ ቴስት ላድርገው እውነት ማጂክ ነው ማጂኩን ይሰራል ወይ ደግሞ እኔ እንዳሰብኩት እንደፈራሁት ለኔ አይሰራልኝም ነው የሚለው ማለት ነው ግን በእርግጠኝነት እኔ አሁን በጥርጣሬ አይደለም ይሰራልኛል ብዬ ነው ማረጋው እያንዳንዱን ነገር አፕላይ አረጋለሁ እያንዳንዱን የተማርኩትን ፕሪንሲፕል ቴክኒክ እያንዳንዱን ራሴ ላይ አፕላይ አረጋለሁ ከዛን ስቀየራ ያለው ማለት ነው ላይፌ ስቀየር እንደነዛ ሰዎች ሰክሰስፉል ሲሆን አየዋለሁ ማለት ነው በጣም ገራሚ ነው እና እሱ መጽሐፍ የትኛው መጽሐፍ ነው ስሙ ምንድነው ልትሉ ትችላላችሁ ኦኬ ላጓጓችሁ ብዬ ነው እና መጽሐፉ ይሄ ነው ማለት ነው Think and Grow Rich በናፖሊዮን ሂል ነው የተጻፈው እና ይሄ መጽሐፍ በእርግጠኝነት ከ70-80 አመት በላይ ያስቆጠረ ሲሆን እስከ ዛሬም ድረስ ቤስት ሴለር የሆነ በጣም ተወዳጅ መጽሐፍ ነው እስከ ዛሬም ድረስ ማለት ነው በጣም ይገርማልና ብዙዎች ወደ በጣም ብዙ በሚሊዮን የሚቆጠሩ ሰዎች ይሄን መጽሐፍ ህይወታቸውን እንደቀየረ ይጠቅሳሉ ማለት ነው እና ይሄ መጽሐፍ ምንድነው ውስጡ ምንድነው የተጻፈው ምን አይነት መጽሐፍ ነው ብላችሁ ሜቢ አእምሮአችሁ ውስጥ ከመጣ ስለ ሰልፍ ኢምፕሩቭመንት እና ስለ ቢዝነስ ነው የሚያወራው ያው ቴክኒኮች ምናምን አሉ ፕሪንሲፕሎች ምናምን እዛ እኛ ማለት እንደ ሰው የሆነ ፊልም እናደርገው ወይ ደግሞ የምንፈራው ወይ ደግሞ የሆነ ነገር ለማድረግ የሚከለክለን ነገራቶች ለእያንዳንዱ ያው መውጫ መንገድ ነው የሚያሳየው ማለት ነው እና መጽሐፉ ራሱ የሆነ እንደ ስቶሪ ነገር ነው የ500 ምናምን ሰው ሰክሰስፉል የሆኑትን ሰው ስቶሪ አጥንቶ እንዴት ሰክሰስፉል እንደሆነና ለዛ ደረጃ እንዴት እንደደረሱ አጥንቶ ነው ማለት ነው ይሄ የጥናት መጽሐፍ ነው እና እሱ ነው ማለት ነው ወደ ራሴ አፕላይ አድርጌ እያንዳንዱን የሚሄድበትን እያንዳንዱን ስቴፕ እያንዳንዱን ቻሌንጅ እንዴት እንደተወጣሁት የቱ ጋር እንደወደቅኩኝ የቱ ጋር እንደተሳሳትኩኝ እያንዳንዱን አብረን የምናይና ለውጡንም አብረን የምናይ ይሆናል ማለት ነው እና ማጂክ ሲፈጠር ልናይ ነው ፈጣሪ ወይ አጓግቶኛል ራሴ በጣም ጓግቻለሁ ካሁን በኋላ የሚሆነው ደግሞ ፕላን ይወጣል መጽሐፉም ይከፋፈላል ሜቢ 4-5 ቦታ ይከፋፈላል ከዛን ፕላን ይወጣና በዛ መጽሐፉን በከፈልነው እያንዳንዱን ፕሪንሲፕል እያንዳንዷን አፕላይ ያደረኩኝ ሄዳለሁ ማለት ነው እኔ አፕላይ ያደርጋቸዋለሁ በጣም ትልቅ ቻሌንጅ ነው እንግዲህ ማለት ሜቢ የማላውቀውን ነገር መማር አለብኝ ወይም ደግሞ ድሮ የማልደፍራቸውን ነገር መድፈር አለብኝ ብዙ ነገራቶችን ማድረግ ይኖርብኛል ድሮ የማላደርጋቸው ማለት ነው ስለዚህ በጣም ብዙ ቻሌንጅ ወይም ደግሞ ትልቅ ቻሌንጅ ሊሆን ይችላል እና ለእናንተ ደግሞ ያው አስተማሪና ሜቢ ምትስቁበት ወይ ደግሞ ምታደንቁኝ ይሆናል ማለት ነው ስለዚህ አሁን መጨረሻ ላይ ደርሰናል በጣም አመሰግናለሁ
እኔ የሚሄድበትን እያንዳንዱን ስቴፕም ቻሌንጁንም እንዴት እንደተወጣሁትም ሁሉን ነገር ለማየት ከአሁን በኋላ የምሰራቸው ቪዲዮዎች ያው እንደነገርኳችሁ ብዙ ለመስራት ሀሳብ አለኝ። ሁሉንም ለማየት ሰብስክራይብ እንድታደርጉ ፈልጋለሁ። አመሰግናለሁ።